አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም የፋፊና የከዲ ዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ሆይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ከረጅም ቆይታ በኋላ ተገናኘን ሀባይቢ። ወላሂ እንደ ድሮ የኔ ቶሎ ቶሎ መልቀቃችንን ትተናል። ቪዲዮም ያው አልተመቻቸንም ነበረ። ለዛ ነው እኔና ከዲም ተለያየን። ያው በስራ ምክንያት ያው ታውቃላችሁ አሁን ላይ ሳውዲ ላይ ብዙም ስራ የለም። በዛ ምክንያት እኔ ትንሽ ራቅ ወዳለ ቦታ ስለሄድኩኝ አብሮ መስራት አልተመቸንም። ለዛ ነበረ። ኢንሻአላህ አላህ ያገናኘን ነው። ሌላ ምን ይባላል ሀባይቢ። እና እንዴት ናችሁልኝ? ከኔ ጋር አልሐምዱሊላህ። ዛሬም ከዲም ምንም ብቅም አላለን። ያው አንድ ጋር ስንሆን ነው ደስ የሚለው እና ለዛም ነው ብቅ ያላልኩኝ ዛሬ በአካል። ኢንሻአላህ በቅርቡ እንገናኛለን ብዬ ተስፋ አደርጋለሁኝ ሀባይቢ። ዛሬ ይኸው ልሰልማችሁ ብዬ ነው ብቅ ያልኩትኝ። ቆየን ከለቀቅን ቪዲዮም ለዛም ነው እና ደግሞ በአዲስም ነገር ነው የመጣሁትኝ። ኢንሻአላህ ለእናንተም ለኔም ይጠቅማል ብዬ ያሰብኩትን ነው ዛሬ ይዤ የመጣሁትኝ። ኢንሻአላህ በድምጽ ያወቃችሁኝ መሰለኝ። ፋጡማ ነኝ ወይም ፋፊ ነኝ። አልሙሂም ዛሬ ይዤ የመጣሁትኝ ሰሞኑን በጣም ዲፕሬሽን ውስጥ ነበርኩኝ። አሞኝ ምንም እና ብዙ ጊዜ ያመኛል እና እኔ ያው ብዙ ጊዜ ሆስፒታል ሲሄድ ጭንቀት ታብዣለሽ፣ እንደዚህ ያለሽ ለምን ያኔ ብዙ እንደዚህ የመሳሰሉ ነገሮች ይላሉ ዶክተሮች። እና ዛሬ ምን አመጣው አብዛኞቻችን እኔ የሚያመኝ በሽታ አብዛኞቻችንም ያመናል ብዬ አስባለሁኝ። ነገሮችን በውስጣችን በመቋጠር የሆነው ያልሆነው ነገር እያበሳጨን በውስጣችን ስንቋጠር ያ በጣም ለኛ መጥፎ ነገር እየሆነብን ነው። ይሄን ነገር እንዴት ማሻሻል እንዳለብን ምናምን ዶክተሮችም ያኔ ነገሩኝ ነው። ያኔ ቢያንስ ለጓደኛ ብንነግር ያኔ ለጓደኛ ብንነግረው ያ ነገር ትንሽ የውስጣችንን ያፈነውን ምናምን የውስጣችንን ጭንቀት ለጓደኛ ትንሽ ስናካፍል ውስጣችን ምርታ ይሆናል። ደስተኛ ስሜት ትንሽ ሊሰማን ይችላል። እና ይሄ ያኔ እንደዚህ እናርግ ለማለት ነው። ሁለተኛ ደግሞ ጓደኛ የሌለን ተጎናችን ሰው የሌለ አብዛኛውን ለዛ ለነዚህ እህቶቼ ነው የመጣሁትኝ። ሰራሃ እኔ ብዙ መናገር አልችልም። ያኔ ስላችሁ የውስጤን የሆነ እንደዚህ በደንብ የምገልጽበት አማርኛ ብዙም እንትን የለኝም፣ ያኔ እውቀት የለኝም። እና ሌላችሁ የፈለኩት ምንድነው ያኔ አሁን ስደት ላይ ለሰው መናገር የማትችሉት ስላችሁ ጓደኛ የሌላችሁ ከጎናችሁ የውስጣችሁን አውጥታችሁ የማትናገሩት ሰው ከጎናችሁ ከሌለ እኛ አለን ለማለት ነው ዛሬ የመጣሁት ከእህቶቻችን ጎን ለመሆን። ሰራሃ እኔ ማለት ነው አሁን ላይ በቃ ይሀት የሆነ ነገር ሆኜ ለጓደኞቼ ሄጄ ቶሎ ታልተናገርኩኝም ለጓደኛዬ በጣም ነው በቃ የሆነ ይጨንቀኛል። በጣም ውስጤ በቃ የሆነ ብዙ ነገር ነው የሚሰማኝና ዛሬ የመጣሁት ምንድነው እናንተ ለኛ መንገር ከቻላችሁ ወይም ደግሞ ያኔ እኔ እኮ ብዙ ነገር አሳልፍ ያለሁኝ ይሄ እኮ የእህቶቼን ያጠነክራል፣ ለስደት እህቶች ይሄ ነገር ያጠነክራል። ይሄን በመክራቸው ይሄንን ነገር በነግራቸው ሊያጠነክራቸው ይችላል። የኔ ህይወት ያኔ ተምሳሌት በዚህ ተምሳሌት አድርገው ተሞክሮ አድርገው ሊማሩ ይችላሉ የምትሉት ነገር ካለ የምትነግሩን ነገር ካለ ኢንሻአላህ የቴሌግራም አካውንታችን እናስቀምጥላችኋለን። በዛ እየገባችሁ የህይወት ተሞክሯችሁን ያኔ ያሳለፋችሁትን ህይወት በስደት ላይ ብዙ አይነት ስቃይ አለ፣ ብዙ አይነት ደስታ አለ ስደት ላይ አብዛኛውን ይመስለኛል። እኔ እንጃ እኔ ብቻ ነኝ ወይስ እናንተም ናችሁ? ብዙ ጊዜ እና ብዙ ጊዜ ደስታ ያን ያህል አጋጥሞኝ ወይም ደግሞ በህይወቴ ደስተኛ ሆኜ አረ በጣም ተደስቻለሁ ብዬ የማስብበት አጋጣሚዎችን አላስታውስም። እና አላችሁ የፈለኩትኝ ያኔ ለኛ የምትመክሩን ያኔ እናንተ ወጣችሁ የምትናገሩት ያኔ መናገር የማትችሉትን ነገር
እኛ እንደ ታሪክ አድርገን መናገር የምንችለውን እንድንችል ያኔ በቴሌግራም ቻናላችን አስቀምጡልን እና በቴሌግራም አካውንታችን ወይም በቴሌግራም ቻናላችን አስቀምጡልን። አካውንት ነው ቻናል አይደለም። አስቀምጡልን። ያኔ ምን በኮሜንት አሳውቁን። ያኔ በኮሜንት ብዙ ኮሜንት ያገኘ ኢንሻአላህ በዛ አካውንቴን አስቀምጣለሁኝ። በዛ እየገባችሁ የምትነግሩን ነገር